ሰላም የሃሁ ኢቡክስ ቤተሰቦች፣ ዛሬ ደራሲ የተሰኘውን የበዓሉ ግርማ መጽሐፍ በትረካ መልክ ያቀረበ ሲሆን ክፍል አንድን በነፃ ታዳምጡ ዘንድ ጋብዘኖታል። እኩለ ሌሊት አልፏል። ደራሲው ሲራክ ዝም ብሎ አፍጧል። እንደ ጅረት የሚፈስ ሐሳብ፣ አሳታዊ ቃላት፣ ነበልባላዊ አረፍተ ነገሮች። ምንም ከፊቱ ያለው ባዶ ነጭ ወረቀት አፉን ከፍቶ የሚያዛጋበት፣ የወረቀቱ መስመሮች ከዓይኖቹ ስር እየደነሱ የሚስቁበት መሰለው። ተሰጥኦ የሚባለው ነገር ለካ ስቃይ ኖሯል አለ። ግንባሩን፣ ማጅራቱን፣ ማጅር ግንዱን አሸ። የተፈጠረ ተአምር አልነበረም። ኪነታዊ እውነት ከነሙሉ ውበቷ አልተከሰተችለትም። ቃላት እንደ ፈርጥ እየተንቦገቦጉ ወረቀት ላይ አልደነሱም። የገደል ማሚቶ ብቻ ሆነበት። እጭ ድሮንስ የፈጣሪ ሚና ማን ተጫወታለ? ወይስ ሰው የፈጣሪ ሚና ለመጫወት ሲሞክር የሚቀኑ መላእክት የፈጠራቸው ቦይን ነጠቁኝ። እንኳን ደስ አላቸው። ክንፎቻቸውን ከአጥናፍ እስከ አጥናፍ ዘርግተው እምቢልታቸውን እየነፉ ከአድማስ አድማስ በመርገጥ ይደንሱ። ከፈለጉም ከጠፈር ጠፈር የተሯሯጡ ከሳጥናኤል ሰራዊት ጋር ጦርነት ገጥመው በደም ዝናብ ዓለምን ያጥለቅልቋል። ከሴፎቻቸው መፋጨት የሚወጣው ብልጭታ ፀሐይን የኩራዝ ብርሃን ያስመስላል። የሳጥናኤል አንገት የሳተው የሚካኤል ሰይፍ ጨረቃን እንደ ቦሄ ዳቦ ለሁለት ገምሶ ይጣላት። የፈረሶች ኮቴ ከዋክብትን ረግጦ እንደ ጤዛ ያርግፋቸው። ክንፎቻቸው የተጋጩ ተሰምቶ የማይታወቅ ነጎድጓድ ይውረድ፣ ምጽአት ይምጣ። ደረቅ ንፋስ በኃይል ይነፍሳል፣ ያቃስታል፣ ያፏጫል። የመንደሩ ቆርቆሮ አጥሮች፣ የተሰበሩ መዝጊያዎች፣ በሮችና የተነቀሉ የቤት ቆርቆሮች እያተራመሰ እንግዳ የሆነ የምጽአት ቀን ቋንቋ ያናግራቸዋል። ያ ልማደኛ የጎረቤት ውሻ ያለማቋረጥ ያላዝናል፣ ሁሌም ያላዝናል። አይጮህም፣ እንደ ውሻ አይጮህም። ጅብ አጠገቡ ሲጮህ እሱ ያላዝናል። ከጎረቤት አንዲት ኪዮስክ ውስጥ የሚኖሩ አሮጊት ያረጃ አጥንታቸው እስኪንቋቋ ድረስ ይስላሉ፣ ዘወትር ይስላሉ። ደረቅ ሳል ይስላሉ፣ ትንፋሻቸው ቁርጥ እስኪል ድረስ። ሰፈሩ ከአሮጊቷ ጋር አብሮ ይስላል፣ ይጨነቃል። ከውሻው ጋር አብሮ ያላዝናል። ከነፋሱ ጋር ያፏጫል፣ ከሰማዩ ጋር ያጉረመርማል። ከደራሲው ጋር ያነጥሳል፣ ከደራሲው ባለቤት ጋር ያንኮራፋል። ከደራሲው ልጅ ጋር ይቃዣል። ሚስቱ ጽጌ ኃይለ ማርያም ከእንቅልፏ ነቅታ መታ ብቅ አለችበት። አያት፣ አየችው፣ ተያዩ። ምንም አላለችው፣ እሱ ምንም አላላትም። ዝንፍልፍል እያለ ከሚወርደው ጥቁር ነጭ ጥቁር ሉጫ ፀጉሯ ላይ ሻሽ አይረጋም። ጠይም አሳ መሳይ ብትሆንም ጠቆር ብላ ታየችው። ቦግ ቦግ የሚሉ አይኖቿ ይበልጥ ቦግ ብሎ አፈጠጡበት። እንደ ባህላዊ የቤተ ክርስቲያን ስዕሎች አይን ብቻ ሆና ታየችው። በመገረም ራሷን ነቅንቃ ዝም ብላ ወደ መኝቷ ተመልሳ ሄደች። ሰላም የሰፈነበት እንቅልፍ የሚተኙ የታደሉ ናቸው። መልካም እንቅልፍ ያደርግልሻል በልቡ። ተመልሶ ከወረቀቱ ጋር መፋጠጥ ገባ። ነጭ ወረቀት ነጭ ነበር። መስመሮቹ ሰይጣናዊ ሳቅ የሳቁበት መሰለው። ሐሳቡን መሰብሰብ ስላቃተው ተናደደ። ወረቀቱን በንዴት ቡጭቅጭቅ አድርጎ ጣለው። ብቸኛው ጅብ ይጮሃል። የመንደር ዶሮዎች በየቆጣቸው ይንጫጫሉ። ውሻው ያላዝናል። ሌሎች የመንደር ውሾች እየተቀባበሉ ይጮሃሉ። አሮጊቷ ደረቅ ሳላቸውን ይስላሉ። ደረቅ መብረቅ ሰማዩን ይሰነጥቃል። የኮረንቲ መብራት ብልጭ ድርግም ይላል። የሰፈሩ ሰካራም አቶ ብርሌ ደጉ ሰው በላው ጎንደሬ እያለ ይጮሃል። ሽገዳይ የጎንደሬቷ ልጅ አፄ ፋሲል ግንብ ላይ ቆሜ ምንትዋብ ሰገነት ላይ ወጥቼ ቁልቁል ብሸና ማን ይጠይቀኛል? ሰው በላው ጎንደሬ መቅደላ ላይ ቆሜ ሺ ብጠጣ የአባይን ልጅ ውሃ ጠማው። መተማ ወርዶ ቅንጥስ ብጥስ ዘራፍ። ይቆይና ደግሞ በአብዮቱ አምላክ በደርጉ ይላል ጎረቤቱን ሁሉ። ሐጂ ሙስጠፋ ቤት ወዳጁ ደርቷል። የአባት ከራማ ይታረቅ፣ አሜን አሜን አሜን። የእናት ከራማ ይታረቅ፣ ሼክ የጉ አስታውስ፣ አሜን አሜን አሜን። ምቀኛውን ሸረኛውን የያዝልህ፣ አሜን አሜን አሜን። የቢስ ንግድ ለአንተ ይሁን፣ አሜን አሜን አሜን። በፒያሳ ሱቅ ክፈትበት፣ አሜን
አሜን አሜን። በቸርችል ጎዳና መኪና እንዳበት። አሜን አሜን አሜን። በ4 ኪሎ ፎቅ ስራበት። አሜን አሜን አሜን። ጀባ ጀባ ጀባ። ደራሲው አቦል ቡና ሸተተው። ዕጣኑ ቡልቅ ቡልቅ ሲል ታየው። የቄጠማው ጉዝጓዝ የጫቱ ክምር በኃይሉ መጣ። አቦል ጀባ፣ በረካ ጀባ። ከራማ ሀጂ ሙስጠፋ ቤት ታርቆታል። ምርቃቱ አብቅቶ እርግማኑ ይወርድ ጀመር። ሲራክ ይበልጥ ጆሮ ቆመ። ሸረኛውን ያዝልን፣ አሜን። ምቀኛውን አጥፋልን፣ አሜን። በላውን ተበሪ አድርግልን፣ አሜን። ይህችስ እርግማን ለኔ ሳትሆን አትቀርም አለ ሲራክ። ኪነት ጀባ፣ ድርሰት ጀባ። የድርሰት ከራማው አቅርብልን፣ ችቦን አንድድልን፣ አሳየኑ በታብቦ ብሎ ወደ ድርሰቱ ተመለሰ። ባዶ ነጭ ወረቀት ላይ ምን ቢያፈጥ ባዶ ነጭ ወረቀት እሱ ላይ መልሶ ከማፍጠጥ ሌላ የሆነ ነገር የለም። ከፍልሚያው መድረክ ራቅ ለማለት አስቦ ተነሳ። የተፋፋመ ጦርነት ሜዳ አንዳንዴ ገለል ማለት ተአምር ሳያሰራ ይቀራል አለ። እንደ እርጎማ ጎንብሶ ከጠረጴዛው እየራቀ ሄደ። የጠፋ ዕቃ እንደሚፈልግ ሰው ሁልጊዜም መሬት መሬት እያየ ነው የሚሄደው። ቀና ሲል በድንገት የራሱን መልክ ግድግዳው ላይ ካለው መስታወት ውስጥ አየ። ጥላውን ነው እንጂ የራሱን መልክ የሚመለከት አልመሰለውም። የነበረ ሰው ጥላ። ጠጋ አለ ወደ መስታወቱ። ትንንሽ አይኖቹ ቀልተዋል። የንስር አይን የሚመስሉ ትናንሽ አይኖች ናቸው ያሉት። አጭር ፈጣጣ ግንባሩ በትርጉም ቢስ መስመሮች ታርሰዋል። ግንባሩ ሰው ላይ ያፈጣል። የተፈጥሮ ጫካ የመሰለ ፀጉሩ ተንጨፈሮ መላ የጠፋው ቃልቻ አስመስሎታል። አይኖቹ ስር ያሉ ቀዳዳዎች ተጨማደዋል። የጉንጮቹ አጥንቶች እንደ አለት ቆመዋል። ቀፊቱ በማዲያ ተሽጎርጉሯል። አፍንጫው ብቻ ነው ተገትሮ የቀረው። የህይወትን መዓዛ ለማሽተት የሚጠራራ ይመስል ቀጥ ብሎ ወርዶ ከስሩ ሰፋ ያለው አፍንጫው እንደ ነፍጠኛ ጎራዴ ሰውን ያሽሟጥጣል። ቀጫጭን የብር ዘንግ የመሰለ ሽበት ከጥቁር ጠጉሩ መሃል ብቅ ብቅ ማለት ጀምሯል። የወጣትነት ዘመኑ ወደ ኋላ እየቀረ ሲሄድ ታየው። የጊዜ ቀስት የሚያመለክተው ወደ አንድ አቅጣጫ ብቻ ነው። ሰዎች ከቶም ወጣት እየሆኑ አይሄዱም ማለት። ድንገት ወጣትነት እንደ ጠዋት ጀንበር የሚሞቅ ፈገግታ አሳየው። እንደ ከዋክብት በሚያብለጨልጩ አይኖቹ የጠቀሰውና እንደ ጸዳል የሚያበራ ከብሩህ ተስፋ ሌላ ምንም የማይነበብበት ትኩስ ደም የሚተራመስበት ሳቂታ ውበት ፊት እያሳየው ግለት ባለው ጠንካራ እጁ ጨብጦት በመሰናበት ትከሻውን አሳብጦ ደረቱን ነፍቶ ወገቡን እየሰበቀ እንጥር እንጥር እያለ እንደ ቦና ጥጃ እየቧረቀ ሜዳው እስኪጠበው ድረስ እየፈነደቀ እየራቀ እየጨለለ እንደ ጥላ እየኮበለለ ሲለየውና እርጅና መላጣውን ጥጥ የመሰለ ሽበቱን ባዶ ድዱን ብርሃናቸው ደብዞ ጭልጭል የሚሉ የተጨናበሱ ሞጭሟጫ አይኖቹን እድሜ ብዙ ትዝብት የጻፈበት በደንብ እንዳለፋ ቆዳ የተጨማደደ ኩምትር ጭምድድ ያለ ፊቱን እያሳየው ወገቡ ጎብጦ ሰውነቱ ዝሎ ተመርኩሶ በዱላ ሰውነቱንና ሀሳቡን በማስተባበር አቅቶት እየተንቀጠቀጠ ከንፈሩን መክደን ተስኖት እየተዝረከረከ አገጩን አንጠልጥሎ የሚረግጠው መሬት አላምን ብሎ መሬት እየከዳውና እርምጃውን እየቆጠረ መጥቶ አጥንታም እጁን ሲዘረጋለትና በቀዝቃዛ እጁ ሊጨብጠው ወግድልኝ እምብዮ እርጅና ባዶ ድዱን እያሳየው የሚንቀጠቀጥ አጥንታም እጁን ዘርግቶለት ይቆማል። ወጣትነት ከወንዝ ማዶ እየቧረቀ ይስቃል። ሳቁ ያስተጋባል። እምብዮ እጄን አልሰጥም በቃ። የራሱ ድምፅ አስገረመውና ከቁም እንቅልፉ ነቃ። ደራሲው በመጀመሪያ ያደረበት ስሜት አስተነገጠው። ተንቀጠቀጠ። ወደ እርጅና ዕድሜ የመግባት ስቃይ አዘል ስሜት መጥቶ አደረበት። እንባ አላፈሰሰም። ይልቅስ በሳቅ ፈነዳ። የኮረኮሩትን ያህል ተንከትክቶ ሳቀ። ሳቅ እንባ እስኪወርደው ድረስ። ሳቅና እንባ፣ ደስታና ስቃይ፣ ኪነታዊ ጭንቀት። ለምንድን ነው ይህን ሁሉ ስቃይ በገዛ እጄ ራሴ ላይ የማደርሰው? ለምን? ሕያውነት የሩቅ ገደል ማሚቶ ናት። እንባው እያሳቀው ሳቀ። የመንደር ውሻ ሲያላዝን ሰማውና ሟርተኛ ያሟርትብኛል ልበል
ማን ይፈራል ሞት? አጋፋሪ እንደሻው መሰልኩት አለ። በሳቁና በእንባው ውስጥ አጋፋሪ እንደሻው መጽሐፉ ውስጥ ያሉ ገጸ ባህሪ ብቅ ብሎ ታዩት። በ66 ዓመታቸው እኔ አባው ፍታው ልጅ ምን ሲደረግ ይህ ሌባ ጨለማን ተገና አድርጎ የሚመጣ ፈሪ ውላጅ ሞት አያሸንፈኝም እያሉ ሞትን ለመሸሽ በምድረ ዓለም ይንከራተታሉ እና ደራሲውም አብሯቸው ይንከራተታል። ጉብዝናቸው፣ ጥንካሬያቸው፣ ድፍረታቸው እያስደነቀው ያልሞት ባይ ተጋዳይነት ትግላቸው እያሳዘነው የሚሸሹት ሞት በጉያቸው ተሸጉጦ ባየ ቁጥር እያሳቀው ሞትን ለመሸሽ ስንት ወንዝ አቋርጠው ተጉዞ አንድ መንደር በደረሱ ቁጥር መጀመሪያ ያገኙትን ሰው የሞተ ሰው አለ ብሎ ይጠይቃሉ ከሰላምታ በፊት። በሽታ ገብቷል? አልሰማሁም። የታመመስ? አንድ አሮጌ ብቻ ታሟል ሲሉ ሰምቻለሁ። የታባቱ ይሄ መናጢ ሌባ ከዚህም ለስርቆት መጥቷል በለኛ። ማን ቆሞ ሊጠብቀው ሞኙን ይፈልግ ብሎ በቅሏቸውን በመኮርኮር በኃይል እያሰገሩ በመጡ በፍጥነት ቶሎ ውልቅ ስንቃቸውን የጫኑ መጋጃ ከኋላቸው ጎፍ ጎፍ እያለ መንደሩን ጥለው ጭልጥ ሞትን ወደኋላ ትተው እሱ እየቀደማቸው። መኖር ለምን እንደሚያጓጓቸው አጋፋሪ አይናገሩም። ደራሲው ምክንያታቸውን ለይቶ ለማወቅ አልቻለም። አብሯቸውም ከአድማስ አድማስ በሀሳብ መንከራተት ብቻ። ጓደኞቻቸው የሉም፣ ሁሉም ሞተዋል። አጋፋሪ እንደሆኑ ቀብር ደርሰው አያውቁም። ሞት፣ መቃብር፣ የፈረሰ ሰውነት፣ ትል፣ የሲኦል ትል፣ ያገጠጠ አጥንት፣ መቃብር፣ የተጋበ ድንጋይ አፈር ካለበት ምን ሲያደርጉ ይደርሳሉ? ጥላቢስ የሞት ጠረን ሽታ አይፈልጉም። ከሩቅ ነው ፊታቸውን አዙሮ የሚሸሹት። የተወለዱበት ያደጉበት መንደር ተለውጧል። ሰማይ ጠቀስ ፎቆች፣ ደሳሳ ጎጆዎችን፣ የተንጣለሉ አስፋልት መንገዶች፣ አቧራማ የእግር መንገዶችና ያሸበረቁ ቡና ቤቶች፣ ጠጅና ጠላ ቤቶች ተክተዋል። ተራራ የነበረው ሜዳ፣ ሜዳ የነበረው ሸለቆ፣ ጫካ የነበረው እርሻ፣ እርሻ የነበረው ጫካ፣ መንደር የነበረው ቅልጥ ያለ ከተማ፣ የደራ ከተማ የነበረው ጭር ያለ መንደር ሆኗል። ወንዞችም አቅጣጫቸውን ከጊዜ ብዛት ሳይለውጡ አልቀሩም። ዘላለማዊ ለውጥ፣ መወለድ፣ ማደግ፣ ማርጀት፣ መክሰም፣ መሞት፣ ከመሆን ወደ አለመሆን የሕይወት ሕግ። አጋፋሪ ግን አሻፈረኝ ብለዋል። አሃ አሁን ገና ገባኝ ሚስጥሩ። ይኖሯል ለካ። አጋፋሪ ለመኖር መብት አለኝ። እኔ ሞቼ ይህችን ፀሐይ ማን ይሙቅልኝ? ይህን ንጹሕ አየር ማን ይተንፍስልኝ? የተፈጥሮን ውበት፣ የጠዋት ጮራን፣ የምሽት ጀንበርን፣ የከዋክብት ጥቅሻን፣ የጨረቃን ድምቀቷን፣ የሕፃናት ፈገግታ፣ የጎረምሳን ንቀት፣ ድንፋታና ኩራት፣ የሽማግሌን እርጋታ፣ ብስለትና እውቀት፣ አዎ የባህር ሞገድ መነሳት መውደቅ፣ የደመናዎች መዥጎርጎር መፈራረቅ፣ የበጋ ምንጭ ኮለል ብሎ ሲወርድ፣ የጸደይ አበባ ሲፈነዳ፣ የበልግ እርሻ ሕይወት ሲያረግዝ፣ የክረምት ወንዝ ሲሞላ፣ ንቦች ሲያመሙ፣ ቢራቢሮች ውርውር ሲሉ፣ አዋፍ ሲዘምሩ፣ የያሬድ ቅዳሴ መዝሙር፣ የአለቃ ገብረሃና ቀልድ፣ የኮረዳዎች ዳሌና አጎጠጎጤ፣ የሰውን ልጅ የስልጣኔ ሂደት፣ ተስፋውና ሐዘኑን እኔ ሞቼ ማን ያድንቁልኝ ነው የሚሉት። ንጹሕ የማር ጠጅ በብርሌ፣ የዶሮ አይን የመሰለ የገብስ ጠላ በሽክና እኔ ሞቼ ማን ይጠጣልኝ? በቅመም ርር ድብን ያለ ዶሮ ወጥ በነጭ ጤፍ እንጀራ፣ ብርዶ ምላስ ሰንበር በዋዜ እኔ ሞቼ ማን ሊበላልኝ ነው የሚሉት። ይህችን ውብ አገር፣ ይህችን ኢትዮጵያ፣ ይህችን ድንግል መሬት፣ አዎ ከቀይ ባህር ከመሬት መቀነት በትምክህት ወደ ሰማይ መጥቃ ተራሮች በግርማ ሞገሳዊ ኩራት ከደመናዎች ጋር የሚታክኩበት እግዜሩ በተራሮቹ መንጠራራትና ኩራት ተናዶ በታላቅ ቁጣ በኃያል ክርኑ ቁልቁል የደቆሳትና እንደ ግመል ጀርባ ወጣ ገባ ሆና የቀረች ሕይወት ፈዋሽ የሆነ ቀዝቃዛ አየሯ እየነፈሰ ጤፉን፣ ማሽላውን፣ ገብሱን ለሽ ቀና እጥፍ ዘርጋ እያደረገ የተፈጥሮ ዳንኪራ የሚያስረግጥበት ምስጢራዊ ድንግል ሸንተረሮቿና ሸለቆቿ ጉያዋ ውስጥ እያሶመሶሙ እየተጎማሸሩ የሚንሸራሸሩትን ብራማ ምንጮችና ወንዞች ስልታዊ ሙዚቃ እየተከተሉ በደስታ የሚፈነድቁ ድር አራዊት
እልልታ የሚያቀልጡ አዕዋፍ ሱራፌል፣ ኪሩቤል ዋሽንት እየተጫወቱ የሚሯሯጡባቸው ሜዳዎች፣ መላእክት ፀሐይ የሚሞቁባቸው ተራሮች፣ ይህችን ውብ ድንግል ታይታ የማትጠገብ መሬት ለማን ትቼ የት ልሄድ ነው የሚሉት። ሕይወት ጣፍጣለች፣ ሳልጠግባት ማን ነው ጠግባሃል በቃ ሊለኝ መብት ያለው? መኖር አለብኝ እና እያንዳንዷ ሴኮንድና ደቂቃ ሕይወቴ ናት። የሙጥኝ እላለሁ እምብዮ በቃ አልሞትም ነው የሚሉት። አይደለም እንዲህ አጋፋሪ አለቃ ሻጋታ ጥርሳቸውን እያሳዩ ምን ያስቆታል አንተ ሕይወት አጋፋሪ ይቀልዳሉ መሰለኝ። አዬ መኖርም አለመኖርም አንዱ በሌላ ውስጥ ያለ ነገር ነው። ሕይወት በሁለት ዘላለማዊ ጨለማዎች መካከል ያለች ቅጽበታዊ ብልጭታ ናት። ሕይወትና ሞት የአንድ ሳንቲም ሁለት ገጽታዎች ናቸው። ቁም ነገሩ ግን ይህ አይደለም። ዋናው ነገር ለውጥ የተፈጥሮ ሕግ መሆኑን ከማወቁ ላይ ነው። የማይለወጥ ነገር የለም። መወለድ፣ ማደግ፣ መኖር፣ መግሰም፣ መሞት ያለ የነበረ ወደፊትም የሚኖር ሂደት ነው። መሆኑ አለመሆን፣ መሆን አለመሆን አይነጣጠሉም። ይህን የተፈጥሮ ሕግ ለመለወጥ ምንም ኃይል የለንም። የሕይወት ወይም የመኖር ፍጻሜ ሞት ከሆነ የማሰብ ችሎታ፣ ተስፋ የማድረግ የመፍጠርና የማፍቀር ተሰጥኦ ላላቸው ሰዎች የሰው ልጆች ሁኔታ ጭካኔ የተሞላበት ከንቱ መፍጨርጨር ሆኖ የሚታይ ይመስላል ነው የሚሉት አይደለም? አሃሃሃ ሽበታ መሪዛቸውን እየጎነተሉ ምንድነው እኮ የሚያስቆት አንተ ሕይወት? ሳቅም ያስቀኛል ትላልቅ ጆሮአቸው እስኪነቃነቅ ድረስ። እሺ ሕይወት በሁለት ዘላለማዊ ጨለማዎች መካከል ከመቅጽበት ብልጭ ብላ መልሳ ድርግም የምትል ብልጭታ ናት። በዚች ብልጭታ ውስጥ ደስታና መከራ፣ ሐሴትና ስቃይ አለ። መኖር ደስታ ነው፣ ሞት ስቃይ ነው። መውደድ ደስታ ነው፣ መለየት ስቃይ ነው። ስለሆነ ምንም እንኳን ለውጥ የተፈጥሮ ሕግ ቢሆንም መወለድ፣ ማደግ፣ ማርጀት፣ መክሰምና መሞት ቢኖርም የመኖር ትርጉሙ ደስታን መጨመርና በአንጻሩ ደግሞ መከራን፣ ስቃይን መቀነስ ነው። ደስታን መሻት፣ ስቃይን መቀነስ የተፈጥሮ ሕግ ነው። እንዲህ ነው የሚሉት። ሆኖም ደስታና ስቃይ ቢኖሩ ተነጣጥለው ሊታዩ አይችሉም። መኖር ካለ መሞት ይኖራል። ራሱን ያዳነ ይሞታል የሌለ መጽሐፉ። ለመኖር መታገል ግዴታ ነው። ይገባኛል። መኖርን መምረጥ ሞትን መፍራት ላይሆን ይችላል። ግን እርስዎ ዝም ብለው ሞትን የሚፈሩ መሰለኝ። ነገር ያልጣሞትን መሰለኝ። እርግጥ ቁም ነገሩ መኖር ብቻ አይደለም። መኖርማ ጎመንም እንስሳትም ይኖራሉ። የመኖር ትርጉሙ በደመ ነፍስ ብቻ መንቀሳቀስ ማለት አይደለም ነው የሚሉት። የማዳመጥ፣ የማየት፣ የመዳሰስ፣ የማሽተት ጣዕም ለይቶ የማወቅ ተሰጥኦዎችን በኃይል አቅንተን ሕይወትን እንዳመጣጧ በመቅሰም ሙሉ ሕይወትን መኖር ማለት ነው። ሕይወት ከሕይወት ስልት ሂደት ጋር መሽከርከር ማለት ነው። ሕይወት ዘላለም ከሕይወት ሂደት ጋር እየተሽከረከሩ ለመኖር ይፈልጋሉ አይደለም? ግን ማወቅ ያለቦት ሌላ ነገር አለ። ተፈጥሮ ለእንደኔና ለእንደርሶ ያሉ ግለሰቦች ደንታ የላትም። ተፈጥሮ የምታተኩረው በዘር ላይ ነው። ስለዚህ ተፈጥሮ የግለሰቦች መወለድና መሞት፣ የነገሮች እድገትና መክሰም አታውቅም። ትውልድ ያልፋል፣ ትውልድ ይተካል። ፀሐይ ትወጣለች፣ ትጠልቃለች። ሕይወት ያልፋል፣ ትውልድ ይተካል። ፀሐይ ትወጣለች፣ ትጠልቃለች። ሕይወት ይቀጥላል። ዘለቄታ ያለው ዘር ነው፣ ግለሰብ አይደለም። ስለዚህ ሞትን አመልጣለሁ ማለት ዘበት ነው። እስቲ ልሳቀው። ሁሉ ነገር ያልፋል ነው የምትለኝ? በዚህ ዓለም ዘለቄታ ያለው ነገር ምንም የለም ነው የምትለኝ? ሰማይ፣ ምድር፣ ፀሐይ፣ ከዋክብት፣ ጨረቃ በፊት አልነበሩም? አሁን የሉም? ወደፊት አይኖሩም? ምን ነው ሰው ብቻ ወቸ ጉድ! እነሱ አያልፉም ያለው ማን ነው? ሲያልፉ አላየንም። እና ፀሐይ፣ ከዋክብት፣ ጨረቃ መሆን ይፈልጋሉ? መፋጠጥ ከሞት ጋር? ወደ መቃብር ልታወርደኝ አትቸኩል። የኔ ወደ መቃብር መውረድ አንተን የትም አያደርስህም። ዘራፍ ብያለሁ። ሞት አያሸንፈኝም።
የታባቱስና ፋለመዋለሁ። በዓለም ውስጥ አንድ አይነት ስርዓት ያለ ይመስላል። የከዋክብት ንቅናቄ፣ የምድር መዞር፣ የወቅቶች መፈራረቅና የሰው ልጅ ህይወት ዑደት። ግን የሰው ህይወት ራሱ መላቅጦ የጠፋው ነው። ሁሉም የራሱ አቋም፣ አመለካከትና ስሜት አለው። የራሱን መብትና ፍላጎት ብቻ ለማስከበር ይፈልጋል። አብዛኛውን ጊዜ የሌላውን መብትና ፍላጎት፣ አንዳንዴም የራሱን ጭምር ባለማወቅና ባለማጤን። ግን የምንኖራት ህይወት መጨረሻ ምን እንደሆነች ሁላችንም አናውቅም። ማዕበል ከሚያንገላታት መርከብ ላይ አብረን የምንጓዝ ፍጡራን ነን። የጉዟችን ፍጻሜ ላይ ስንደርስ ግን እያንዳንዳችን ብቻችንን እንቀራለን። ብቸኛ በረራ ወደ ዘላለማዊነት። እና ብቻዬን አልሄድም ነው የሚሉት? ደራሲው ትንግርት ነው ብሎ ወደ ጠረጴዛው እያነጠሰ ተመለሰ። ግጥጥ ፍጥጥ እንደ አጋፋሪ እንደሻው ድርቅ ግትር ጠብ የሚል ነገር የለም። ሐሳቡ በቃላት ወረቀት ላይ ለማስፈር አልቻለም። ሰብለ መታ ከፊቱ ድቅን። አቤት ፈገግታዋ ልብ ያሞቃል። ለየትኛው አምላክ ወይም ዛር፣ በየትኛው ተራራ ወይም ምኩራብ ላይ ምን መስዋዕት ልሰዋ? ማን ብዬ ልማፀን? ለየትኛው አምላክ ወይም ሰይጣን ልስገድ? የማንን ስም በምን ቃል ልጥራ? የመፍጠር ጠዋት በርቶ ጽርሐ አርያም እንዲታየኛል። ምንም አዲስ ሐሳብ አልተከሰተለትም። አጋፋሪ እንደሻው ምን እንደሚያደርጋቸው አልተገለጸለትም። እኔ ፈጥሬያቸው የማደርጋቸው እንዴት ይጠፋኛል? ፈጣሪያቸው መሆኔን ዘነኩት ወይስ ካንተ የበለጠ ህይወት አለኝ ማለታቸው ነው አለ። የሚያደርጋቸው ነገር አልታይ አለው። ይልቅ ሰብለ ፀሐያማ ፈገግታዋ አሳየችው። እጇን በማውለብለብ ከሩቅ ስትጠራው ወደ ህይወት ምንጭና ስትለው ታየችው። አንዳንዴ ብቅ ብላ ትታየዋለች። ሰብለ ወርቅ፣ የሰብለ ስዕል በድንገት ከወረቀቱ ውስጥ ብቅ፣ ከቃላቱ መካከል ብቅ፣ ከአረፍተ ነገሮቹ መሃል ቁልጭ እያለ ይታየዋል። ግን አይቆይም። ምስሏ እንደ ሰላቢ አሽኮርምሞት ውልብ ጥፍት ይልበታል። ተይኝ ባክሽን። ወከክ የሚያደርግ ፈገግታ። ተይኝ ብዬሻለው። ፈገግታዋ በይበልጥ ቦግ። በሰላም ባልሽን አቅፍሽ ለምን አትተኝም? ምን ታደርጊያለሽ? ከሀሳቢ ጓዳ ውስጥ የታችኛው ከንፈሯን ጣል፣ እንቁ መሳይ ጥርሶቿን ብልጭ። ስለ መጽሐፍ የምተሰምቷት ይሆን? ደግሞ ስለምን ሰጠዋት? የሚጽፈውን ሁሉ ለምን እንደሚያስነብባት አይገባውም። ደራሲው በሀሳቡ ከሰብለ ወርቅ ጋር ለመጫወት ጊዜ አላገኘም። ጽጌ ከእንቅልፏ ነቅታ እንደገና ብቅ። ደራሲው አንድ አይነ መንፈስ መስላው ድንግጥ። ሻሿ ተፈቷል፣ ጠጉሯ ተበታትኗል። አንድ ጡቷ ከሌሊት ልብሷ ውስጥ አፈትልኮ ወጥቶ ይታያል። ደረቷ ትኩስ እንደተላጠ ሽንኩርት ያንጸባርቃል። ለራሴ እንቅልፍ አጥተህ እኛን እረፍት ባትነሳ ምን አለ አለችው። ምን አጠፋው አላት በጎረነነ ድምፅ። ደሞስ ንፋሱ እንዲህ ሀገሩን ሲያደባልቅ ልጁን ሄደ አይዞ ብትለው ነውር ነው? ምን ይሆናል ብለሽ ነው የተቸገርሽው? ንፋስ ይዞት አይሄድ ወይስ ጣሪያው ተደርምሶ ይወድቅበታል ብለሽ ነው? የምላሱ ለምታ በቅቤ አይታሽም አሉ። ስለ ቤቱ ጣሪያ መደርመስ በማንሳቱ ተጸጽቶ ሽምቅቅ አለ። ስለ መኖሪያ ቤት ካነሳች መቆሚያ የላትም። ጣሪያው ያንጠባጥባል። ግድግዳ ውሃ አዝሎ ኩፍ በማለት በዘነበ ቁጥር ያመረቅዛል። መስኮቶቹና መዝጊያዎቹ አመለኞች ናቸው። እሺ ብለው አይዘጉም። ሽንት ቤት ተራ መጠበቁ ከዳቦ ቤት ወረፋ ይብሳል። የቤቱ ወለል ቢወለውሉት አይጸዳው። ዘላለም አመዳም መስሎ እጀ ሰባራ ያደርጋል። የመንደሩ ፍሳሽ ሁላ መጥቶ የሚተኘው ከደጃፋችን ላይ ነው። ጉልበቴ ሰውነቴ በዚህ ቤት ላይ አለቅ። ልጁም በየጊዜው በጉንፋን ይሰቃያል። ተስቦ ወይም ወረርሽኝ አንድ ቀን ሳይገድለው አይቀርም። እርፍ ግልግል። ይህንኑ ነው የሚጠብቀው የእኛ ደራሲ። ቤት መስራት ይቅር፣ መቼም እኔና ልጄ ለዚህ አልታደልንም። ሬሳችን በወግ የሚወጣበት ቤት ይኖረናል ብለን አናስብም። ቀበሮ ጉድጓድ፣ ወፍም ጎጆ አላቸው። እኛ ግን አንገታችን የምናስገባበት ቀዳዳ የለንም። ሌላ ቤት ኪራይ ለመፈለግ እንኳን ጊዜ የለህም። ዘወትር ከምጽፈው ብዕር ጠብ ያለልን ነገር ቢኖር መከራና ስቃይ ብቻ ነው። አትጮህብኝ፣ ልጁን አስወጣልኝ። ተሰቃይቶ ተጨንቆና ተጠቦ ኑሮ እንደ ልባችን የምንተነፍስበት ቦታ እንኳን የለን። ዝግት ድፍን መቃብር፣ የመቃብር ኑሮ። ማለቴ እኮ
አለ ደራሲው የባለቤቱን ሐሳብ ለማሳከር ስለ ቤት አላነሳም። ስለ ህመሟ ታነሳ ይሆን? ምን ዋኔውን ዛሬ ደግሞ ያመማት? ያልያዛት በሽታ የለም። ቤቱ፣ ግድግዳው፣ ጣሪያው፣ ወለሉ፣ አልጋው ከእርሷ ጋር ዘወትር ያቃስታል። ወይስ የትኛው ሐኪም ቤት ልሄድ ልትለኝ ይሆን? ማን ይሆን አዲስ ሐኪም መጥቷል ወይም ተአምር የሚሰራ አዲስ ጠበል ተገኝቷል ያላት? ደራሲው አንገቱን ደፍቶ ጆሮ ዳባ ልበስ ብሎ ቆመ። የያዘችውን ቁራጭ ወረቀት ሰጠችው። ወረቀቱን ከእጁ ተቀብሎ ሳያነብ የምን ወረቀት ነው አላት። ሐጂ ሙስጠፋ ናቸው የላኩት አለችው። የሐጂ ሙስጠፋ ደብዳቤ ባያነበው ምን እንደሚፈልጉ ያውቃል። በወጣ በገባ ቁጥር ደጅ እየጠበቁ አላስወጣ አላስገባ እያሉ የሚያስቸግሩት አንሶ አሁን ደግሞ በደብዳቤ ጀመሩኝ እያለ ወረቀቱን ገለጠ። አቶ ሲራክ በአላ ብለህ ቤቱን ልቀቅልኝ። እንደምታውቀው ቤቱን ስለመረጥኩት አበል አላገኝበትም። ከቤቱም ከአበሉም ሳልሆን እንዴት በስተርጅና ባዶ እጄን አመድ አፋሽ ሆኜ ልቀር? በአላ ብለህ ፍረደኝ። ሐጂ ሙስጠፋ። ሲራክ ደብዳቤውን ቡጭቅጭቅ አድርጎ ጣልና ይህንን መጽሐፍ ሳልጨርስ ንቅንቅ አልልም አለ።